ደስ ያላችሁ የደስደስ እኔን ፎሎ በማድረግ ተቀላቀሉ። ምንድነው ያየነው? ሴዶ ከጆኒ ገና ሳይጀምር ተጠናቋል። ጆኒ አሸናፊ ሆኗል፣ ሴዶ ተሸናፊ ሆኗል። ልክ ከዚህ በፊት ጆኒ ንቃተ ህሊናን እንዳሸነፈው ገና በመጀመሪያው ዙር ነው ከላዩ ላይ ሆኖ ማሸነፍ የቻለው። ብዙ ሲወራለት የነበረው የጆኒና የሴዶ ማርሻል ውድድር በዚህ መልኩ ተጠናቋል። ሴዶ ተሸንፏል። ምንድነው ጎበዝ? እኔ 4 ሰዓት ሙሉ ነው የጠበቅኩት። እነ ሴዶንና ጆን ሌላ ሰው ነው የተደባደበ ያለው። ምንድነው ቀረ እንደ ወይስ ከካሜራ ጀርባ ነው ያለቀው? እስቲ ያሳውቁኝ። እኔ በጣም ተናድጃለሁ በበኩሌ። እስከ 9 ሰዓት ቁጭ ብለን የጠበቅነው ፋይት እንደጠበቅነው ሳይሆን እንደ ንቃተ ህሊና ትንሽ ሴዶ ጠንካራ ነው ባይዘው ሴዶ። እዚህ ጋር ግን ዩቲን ፎቶ እንደዚህ ይዞት ቂጤን ነዘረኝ። በስመ አብ ወልድ እግዚአብሔር በቃ እኔ ቋ አለ ብዬ ነው። ሁለቴ ነው ያዘው፣ እንደዚህ ሁለቴ ነው ያዘው። የመጀመሪያው ነሳ አምልጦት ነው። ለማንኛውም ጆኒ በጁጁትሱ ልምድ ያለው ተፋላሚ ያስፈልገዋል። በጁጁትሱ ልምድ ያለው በጣም ልምድ ያለው ሰው ነው እንጂ ፌስቡክ ላይ ፖስት ያደረኩት አለ ባለፈው። ሴዶ ላለመያዝ ከያዘው አለቀ። ይህ ቪዲዮ ደግሞ ለሴዶ ሴዶ አንተ ነህ ይህን ሁሉ ያረከው። እሺ አንተ ነህ ያረከው። ገብርኤልን አንተ ነህ። ይመችህ። ቢጋብስ ምንም አይነት ኮሽታ የለብኝም ወንድሜ ነህ። መድኃኒዓለምን አንተ ነህ ይህን ያረከው። እኔ ምርጥ ያራዳ ልጅ ነኝ። በሴዶ ምክንያት እኔ ጠላት ያረጋችሁ እኔ ወንድሜ ምንም አይነት እሱ ምክንያት ነው የሁላ ነገር ይሁን። ለማንኛውም በሱ ፍቃድ ሴዶን አትመነው ብዬክ ነበረ። ሴዶ ማለት ይሄ ነው ጋይዝ። እጅግ በጣም በሚገርም ሁኔታ ኪንግስ ሂር ያ ሁሉ ፉከራ ያ ሁሉ እኔ ነኝ የኤምኤምኤው ኪንግ የት ገባ ጋይዝ? በሚገርም ሁኔታ ጆኒ ጁጂሱ ሴዶን እንግዲህ መሬት ላይ ያስቀምጡት ገና ምንም ሴዶ በቃ ምንም ሳይጫወት አፈር ከድቤ ያብልቶታል። ለማንኛውም ማለት ነው እኔ ስለዚህ ፋይት ምንም አልልም። በቃ ሴዶ እንግዲህ እጅግ በጣም በሚገርም ሁኔታ በጆኒ ጁጂሱ ተሸንፏል። ለማንኛውም በሱ ፍቃድ አማረ እንዴት ነው? ሰላም ነው? ጠዋት ደብረ ብርሃን እንገናኝ ወዳጄ። ጆኒ ጁጂትሱ ሴዶ ማሻራትን በፈርስት ራውንድ ሰብሚሽን በከሞራ ማለት ነው አሸንፎታል። እና ልክ እንደተጀመረ ጆኒ ጣለው፣ ቀጥታ ማውንት፣ ቀጥታ ባኩን ሰጠ፣ ፍላትን አረገው። የዛኔ አንገቱን መያዝ ይችል ነበር ወይ እዛው ግራውንድ ፓውንድ ማድረግ ይችል ነበር። በተደጋጋሚ እጁን ሊሰብር እየሞከረ ነበር ጆኒ። በእርግጠኝነት ነው የምላችሁ፣ በተደጋጋሚ እጁን ነበር አታክ እያደረገ የሞከረው ማለት ነው። እና ያው ሴዶ አምልጧል። ሀቅ ለመናገር ሴዶ ጁጂትሱ ትሬኒንግ እየሰራ አይመስለኝም። ጀስት ለዚህ ፋይት ጁጂትሱ ትሬኒንግ አንድ ልሰጠው የምፈልገው ክሬዲት ግን በስትክክል ሊፋለም ነው የመጣው። ገባር አሸነፍኩም ተሸነፍኩም እከሻከሻለሁ ብሎ ነው የመጣው እንጂ ለመሸነፍ ምናምን ተዘጋጅቶ የመጣ አይመስልም ነበረ። ጆኒ ግን ፋይቱን መቆየት ካለበት በላይ አቆይቶታል። ባይዘዌ በእርግጠኝነት ነው የምነግርህ። ምክንያቱም ልክ እንደጣለው ማውንት አደረገው፣ ጀርባውን ሰጠ፣ ሊነሳ ሲል ፍላትን አደረገው። ከዛ በኋላ 30 ሰከንድ ነበረ። ገባር ወደ ሆዳቸው ተገልብጠው አንዴ ክሩሲፊክሱስ ለመክተት ሲሞክር ራሱ ሴዶ ለማቆም ምንም ነገር አልሞከርም። ገባር እጁ አልገባም አለው እንጂ የተለያየ አይነት ነገሮች እየሞከረበት ነበረ። እጁን ቋላ ማድረግ ማለት ጆኒ ጨካኝ ነህ፣ እውነትም ምለህ አትቀልድም ማለት ነው። ኮንግራጁሌሽን ስላለው አባቴ። ናይስ ጥሩ ፋይት አሳይታችሁናል። ከልብ አድርገን እናመሰግናለን። ጆኒ ቤልቱን ተቀበል። ሴዶ ጀግናችን ይህን ፋይት እውን እንዲሆን አድርገዋል። ሳሬም ፈርኒቸር ከልብ አድርገን እናመሰግናለን። ሴዶ ስለደገፋችሁልን ለሴዶ ሞራል እስቲ ስጡልን። ጀግናችን ነው። ይህን ውድድር እውነት አድርጎልናል። ቴንኪዩ ከልብ አድርገን እናመሰግናለን። ኢድሪስ ከሙያይታይ ወደ ኤምኤምኤ በመምጣት በመጀመሪያው ዙር ቦይካን አፈራርሶታል። መሬት ላይ ከጣለው ጀምሮ በክርኑ ሆዱንና ፊቱን እያጣደፈ በመምታት ቦይካን በቃኛስ ብሎታል። ቀጣዩ የሴዶና የጆኒ ነው። ማን ያሸንፋል? ግምታችሁን አስቀምጡልኝ።
አይነት ፋይት ነው ያደረገው። ለአላህ ጸልዮ የገባው ኢድሪስ ከአንዳንድ ተጋጣሚውን ቦይካን መሬት ላይ ዘርሮ በሚያስገርም ሁኔታ በቡጢ እየጠዘጠዘው አሸናፊነቱን ከአንዳንድ አረጋግጧል። ምን አይነት ብቃት ነው! የኢድሪስን ፋይት እንዴት አያችሁት? እስቲ ሀሳባችሁን ኮመንት ላይ አጋሩ።